የዮሐንስ ወንጌል ምዕራፍ 5 የመጀመሪያዎቹን ቁጥሮች ስንመለከት በኢየሱስ ስልጣንና ማንነት ላይ ያተኮሩ ተከታታይ ግጭቶችንና ስነ መለኮታዊ መገለጦችን ያቀርባል። ምዕራፉ የሚጀምረው ኢየሱስ ወደ ኢየሩሳሌም ለበዓል ሲሄድና ከሃይማኖታዊ መሪዎች ጋር ከፍተኛ ውዝግብ እንዲፈጠር ምክንያት የሆነውን ተአምር ሲያደርግ ነው። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ከዚህ በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን? አለው። ሰውየውም ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየውም ዳነ፣ አልጋውንም ተሸክሞ ሄደ። ይህ ታሪክ ከዮሐንስ ወንጌል ውጭ አልተጠቀሰም። ይህንን የጻፈው ዮሐንስ ብቻ ነው። የሚያተኩረውም ለ38 ዓመታት ያክል አካለ ስንኩል ከሆነው ሰው ጋር ክርስቶስ ያደረገውን ንግግር ነው። ከዚህ ቀድሞ በለቀቅናቸው ፕሮግራሞች ላይ እንደጠቀስነው ከሌሎቹ ወንጌሎች ማለትም ከማቴዎስ፣ ከማርቆስ እና ከሉቃስ ወንጌሎች ጋር ሲነጻጸር ከኢየሱስ ተአምራት ትንሹን የጻፈው ዮሐንስ ብቻ ነው። የጻፈውም 8 ተአምራት ነው። ከነዚህ 8 ውስጥም 6ቱ በዮሐንስ ወንጌል ብቻ ሲጠቀሱ በሌላ ቦታ ተጽፈው አናገኝም። አሁን ያነበብነውም ተአምራት አንዱ ነው። ይህንንም ስንመለከት ታሪኩ የተፈጸመው በኢየሩሳሌም እንደሆነ ቁጥር 1 ላይ ይነግረናል። ኢየሱስ ወደዚያ የሄደው ለአንዱ የአይሁድ በዓላት እንደሆነ ይናገራል። የትኛው በዓል እንደሆነ በግልጽ ባይናገርም 21 ዓመትና ከዚያ በላይ የሆኑ የአይሁድ ወንዶች ሁሉ ወደዚያ መሄድ ከሚጠበቅባቸው ከ3ቱ ዋና ዋና በዓላት አንዱ እንደነበር መገመት እንችላለን። እነዚያ 3 በዓላትም ፋሲካ፣ ጴንጠቆስጤ እና የዳስ በዓል ነበሩ። ስለዚህ ከነዚህ አንዱ ሊሆን ይችላል። ስለዚህ ኢየሱስ በኢየሩሳሌም አለ እና ይህ ታሪክ የተከሰተው በበጎች በር አጠገብ እንደሆነ እናገኛለን። በኢየሩሳሌም ግንብ በሆነችው ከተማ ዙሪያ የተለያዩ በሮች ነበሩ። የበጎች በር በግንቡ ሰሜናዊ ምስራቅ ክፍል ላይ የሚገኝ ሲሆን ሰዎች ለመስዋዕትነት የሚሆኑ በጎቻቸውን ወደ ቤተ መቅደስ የሚያመጡበት በር ነበር። ይህ ታሪክ የሚካሄደው በኢየሩሳሌም ከተማ ሰሜናዊ ክፍል በበጎች በር አቅራቢያ ሲሆን በበጎች በር አቅራቢያ በንጹህ ውሃ ምንጭ የሚቀርብ የንጹህ ውሃ ገንዳ እንዳለ ይነግረናል። ቦታውም ቤተ ሳይዳ ይባላል። ቤተ ሄሰድ ከሁለት የዕብራይስጥ ቃል የመጣ ሲሆን ትርጉሙም የምህረት ቤት ማለት ነው። ይህንን አስቡት። ምህረት የሚያስፈልገው ሰው ከበጎች በር አጠገብ ምህረት በሚባለው መጠመቂያ ውስጥ ከበጉ ምህረትን ማግኘቱ በአጋጣሚ የሆነ ነገር ነው ብዬ አላስብም። ይህ የሚያሳየው የኢየሱስን ርኅራኄ ነው። የፈውስ ኃይሉንና ይህንን ስሙ ያልተጠቀሰ ለ38 ዓመታት ሽባ ለነበረው ሰው ፈውስን ለማምጣት በአንድ የምህረት ጊዜ ውስጥ የተገናኙበትን ድንቅ ገጽታ ነው። ረጅም ጊዜ የመጽሐፍ ቅዱስ ሊቃውንትና አርኪኦሎጂስቶች ዮሐንስ ይህን ታሪክ ደርሶት ይሆን ብለው ይጠይቁ ነበር። ምክንያቱም ደግሞ የቤተሳይዳ መጠመቂያ ገንዳ ባለመገኘቱ ምክንያት የሚገኝበት ቦታ አይታወቅም ነበር። በ19ኛው መቶ ክፍለ ዘመን አርኪኦሎጂስቶች ቦታውን ካገኙ በኋላ ሁኔታው ተለወጠ። ለዘመናት ሊበራል የሃይማኖት ሊቃውንትና የማያምኑ ሰዎች ይህንን ታሪክ እንደተፈጠረ አድርገው ውድቅ አድርገውት ነበር። ምክንያቱ ደግሞ ዮሐንስ በኢየሩሳሌም ውስጥ ስለሌለ መጠመቂያ ገንዳ እየጻፈ ከሆነ መጽሐፉ በሙሉ አጠያያቂ ሊሆን ይችላል የሚል አስተሳሰብ እንዲኖር አድርጓል። ይሁን እንጂ በ19ኛው ክፍለ ዘመን አርኪኦሎጂስቶች መጠመቂያ ገንዳውን በማግኘታቸው ይህ አስተያየት ተቀይሯል። ይህ ግኝት የዮሐንስ ወንጌል ታሪካዊ አስተማማኝነትን ያረጋግጣል። በዚያን ጊዜ በ19ኛው መቶ ክፍለ ዘመን መጨረሻ ላይ በ1888 ዓ.ም ኮናርድ ሼክ የተባለ የጀርመን አርኪኦሎጂስት የቤተሳይዳን መጠመቂያ ገንዳ አገኘ። በ1956 በተደረገ ተጨማሪ ቁፋሮ የሥነ ጥበብ ታሪክ ተመራማሪዎች በበጎች በር አቅራቢያ የሚገኝ በእያንዳንዱ ጎን አንድ በረንዳ ያለው እና በሁለት አራት ማዕዘን ቅርጽ ያላቸው በተወሰነ ደረጃ ያላቸው ገንዳዎች መካከል የሚያልፍ 5ኛ በረንዳ ያለው 4 ማዕዘን ቅርጽ ያለው መጠመቂያ አገኙ። ይህም
የቤተሳይዳ መጠመቂያ እንደሆነ ለይተው አውቀዋል። ይህም ገንዳው 5 በረንዳዎች እንዳሉት ከሚናገረው ቁጥር 2 ጋር በትክክል ይስማማል። ይህ መጠመቂያ ገንዳ በጣም ትልቅ ነው። እነዚህ 2 4 ማዕዘን ቅርጽ ያላቸው ገንዳዎች በአንድ ላይ ከኦሎምፒክ መዋኛ ገንዳ የሚበልጡ ናቸው። በዚህ ገንዳ በአንዱ በኩል ያለው ጥልቀት 42 ጫማ ነው። በዚህ መጠመቂያ ውስጥ በ5ኛው መቶ ክፍለ ዘመን ዓመተ ምህረት በዮሐንስ ምዕራፍ 5 ላይ የተገለጸውን ተአምር ለማሰብ የተገነባ የጥንታዊ ባዛንታይን ቤተክርስቲያን ፍርስራሽ ታያላችሁ። በ5ኛው መቶ ክፍለ ዘመን ዓመተ ምህረት በባዛንታይን ግዛት ዘመን ይህንን ቤተክርስቲያን ገነቡ። ከዚያም ፋርሶች በ614 ዓመተ ምህረት በድጋሚ እስራኤልን በወረሩበት ጊዜ ቤተክርስቲያኑን አፈረሱት። ስለዚህ አሁን የምታዩት በዮሐንስ ምዕራፍ 5 ላይ የተጠቀሰውን ተአምር ለማሰብ በባዛንታይን ዘመን የተገነባው የፍርስራሹ ክፍል ነው። በቁጥር 3 ላይ ብዙ ሕዝብ ተገኝቶ ነበር ሲል ብዙ ሕዝብ ማለት ስንት ነው? ቁጥሩ በግልጽ አልተገለጸልንም። ነገር ግን ከሌሎች የመጽሐፍ ቅዱስ ክፍሎች ጋር በማነጻጸር ይሄ ብዙ ሕዝብ የሚለው ቃል ጥቅም ላይ የዋለባቸው ቦታዎችን ማየት እንችላለን። አንደኛው በማቴዎስ 15 ውስጥ ነው። በማቴዎስ 15 ቁጥር 30 ላይ ብዙ ሕዝብም የሚል ቃል ተጠቅሟል። ኢየሱስ 4000 ሰው የመገበበትን፣ ከዚያም 4000 ሰዎች እንደነበሩ ተናግሯል። ሴቶችንና ሕፃናትን ሲደመሩ ደግሞ ምናልባት 8 ወይም 10,000 የሚደርስ ተአምር ሊሆን ይችላል። በተመሳሳይ መልኩ በማርቆስ ምዕራፍ 6 ቁጥር 31 ላይ ብዙ ሰዎች ይላል። በዚያው ቃል አሁን በዮሐንስ ወንጌል ላይ ብዙ ሕዝብ ሲል በዚህ ኦሎምፒክ መጠን በላይ ካለው መዋኛ ገንዳ አካባቢ የነበሩትን የታመሙ አንካሶች፣ በሽተኞችና ሽባ የሆኑ ሰዎችን ብዛት ለመግለጽ ሲጠቀም ይህም ብዙ ቁጥር እንደሚያመለክት መረዳት እንችላለን። የዮሐንስ ወንጌል ምዕራፍ 4 ቁጥር 4 እንዲህ ይላል፣ አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። እግዚአብሔር ሰዎችን የሚፈውስባቸው የተለያዩ መንገዶች አሉ። ለምሳሌ በሁለተኛ ነገሥት ምዕራፍ 5 ላይ ንዕማን የሚባል የሶርያ የጦር አዛዥ ታሪክ አለ። እሱም በዚያን ጊዜ የማይድን በሽታ በሆነው በለምጽ ተይዞ ነበር። አሁን ሃንሰን በሽታ ይባላል። ከዛሬ 100 ተኩል ዓመት በፊት ነው በተለያዩ አንቲባዮቲኮች አማካኝነት ለዚህ በሽታ መድኃኒት የተገኘው። በዚያ ዘመን በሁለተኛ ነገሥት ምዕራፍ 5 ላይ ንዕማን ሙሉ በሙሉ የማይድንና በመጨረሻም ለሞት የሚያደርስ የነበረ ለምጽ ነበረበት። እግዚአብሔር ግን ወደ ዮርዳኖስ ወንዝ ሂድና 7 ጊዜ ተጠመቅ አለው። እርሱም በጣም ተከራከረ። ሶርያ ውስጥ ከዮርዳኖስ የበለጠ ንጹሕ ወንዞች አሉኝ፣ ራሴን አልጠመቅም አለው። እግዚአብሔር ግን ተአምር እንደምትፈልግ ወይም እንደማትፈልግ አለው። በመጨረሻም ንዕማን እሺ ብሎ ተስማማና ምንም እንኳ የተከበረና ታላቅ የጦር አዛዥ ቢሆንም በዮርዳኖስ 7 ጊዜ ራሱን ተጠመቀ። ሌላም ተያያዥ ተአምር ስናይ እግዚአብሔርም ለሙሴ እንዲህ ያለው፣ አንድ የናስ እባብ ሥራ በዓለም ላይ አድርግ፣ የተነደፈም ሁሉ እሱን ሲመለከት በሕይወት ይኖራል። ሙሴም እግዚአብሔር እንዳዘዘው የናስ እባብ ሠራ፣ በዓለማም ላይ አደረገው። እባብም የነደፈችው ሰው ሁሉ የናሱን እባብ ሲመለከት በሕይወት ይኖር ጀመር። በዮሐንስ ወንጌል ምዕራፍ 3 ላይ ኢየሱስ ለኒቆዲሞስ ሲናገር ይህንኑ ምሳሌ ተጠቅመዋል። በዚያም የሰው ልጅ ራሱን እያመለከተ እንደተሰቀለ እርሱን የሚያምን ሁሉ የዘላለም ሕይወት እንደሚያገኝ አብራርቷል። በተጨማሪም በኢሳይያስ ምዕራፍ 38 ላይ የንጉሥ ሕዝቅያስ ታሪክ አለ። እሱም በሰውነቱ ላይ በቁስል ተይዞ ሊሞት ሲል እግዚአብሔር ነቢዩ ኢሳይያስን የበለስ ጥፍጥፍ አምጥተው በእባጩ ላይ ይለብጡት እርሱም ይፈወሳል ብሎ ነበር። ልክ እንዳዘዘው ሲደረግም ሕዝቅያስ አገገመ። ይህ የሚያሳየው እግዚአብሔር ሰዎችን በልዩ ልዩ መንገዶች እንደሚፈውስ ነው። በመጽሐፍ ቅዱስ ውስጥ ያለ እያንዳንዱ ተግባር የግድ ምሳሌ መሆን የለበትም። ለምሳሌ በያዕቆብ ምዕራፍ 5 ላይ ለታመሙ ሰዎች ፈውስ የሚሆን ምሳሌ አለ። ቤተ ክርስቲያን ሽማግሌዎች ታማሚን በዘይት እንዲቀቡና እንዲጸልዩ ያስተምራል። ወደ ታሪኩ ስንመለስ በዚህ ብዙ ሕዝብ መካከል ተኝቶ ከነበረው ሰዎች አንዱ ይህ ሰው ነው። ስሙን አናውቅም። የምናውቀው ግን ለ38 ዓመታት ከባድ ሕመም ሲያሰቃየው እንደነበርና ይህ በሽታ በጣም አድካሚ ስለነበር ውሃው በሚናወጥበት ጊዜ ያለ እርዳታ ወደ ውሃው መግባት አይችልም ነበር። በመጽሐፍ ቅዱስ ላይ በቁጥር 6 ላይ ኢየሱስ ወደ ሰውየው ቀርቦ አንድ በጣም ጠቃሚ ጥያቄ ጠየቀው።
ይህን ጥያቄ መጀመሪያ ስታዩት ይህን መጠየቅ ለምን አስፈለገው ብላችሁ ታስቡ ይሆናል። ሰውየው ለ38 ዓመታት ሽባ ሆኖ ኖሯል። ጤናማ መሆን የማይፈልግ ማን አለ? ኢየሱስ ግን ይህን ጥያቄ የጠየቀበት ምክንያት አለ። አንዳንድ ሰዎች መፈወስን አይፈልጉም። ማለትም አንድ ሰው ሲጎዳቸው ምሬትን ለመያዝ ይፈልጋሉ። ቂም መያዝን ይፈልጋሉ። ያንን ሰው ይቅር ማለት አይፈልጉም። ስለዚህ ጤነኛ መሆን አይፈልጉም። የሚመርጡት ምሬትን፣ ቁጣንና ቂምን መያዝን ነው። አንዳንዶች ደግሞ ራሳቸውን ከፍ በማድረግና ስለ ሌሎች ማማትን ይመርጣሉ። ስለዚህም ከእግዚአብሔር ጋር ከመታረቅ ይልቅ በኃጢአት መኖርን የሚመርጡ ሰዎች ከሥጋዊ ሞት ባሻገር ዘላለማዊ መዘዝን ያጭዳሉ። እንዲህ አይነት ብዙ ሰዎች አሉ። ኢየሱስ በእርግጥ ጤነኛ መሆን እንደምንፈልግ ይጠይቀናል። እናም ይህ ሰውዬ ፈለገ። ግን ይህ ሰውዬ ጤነኛ የሚሆነው ወደ መጠመቂያው በመግባት ብቻ እንደሆነ አሰበ። ስለዚህም ነው በቁጥር 7 ላይ የሰጠው መልስ ጌታ ሆይ፣ ውሃው በተናወጠ ጊዜ ወደ መጠመቂያይቱ የሚያወርደኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ ተናገረ። የዮሐንስ ወንጌል ምዕራፍ 5 ቁጥር 8 ላይ ኢየሱስ እንዲህ አለው፣ ተነሳና አልጋህን ተሸክመ ሂድ። ወዲያውም ሰውየው ጤነኛ ሆነና ሄደ። በዚያ መጠመቂያ አቅራቢያ ከሚገኙ በሺዎች ከሚቆጠሩት ሰዎች መካከል ኢየሱስ አብ ወደ አመለከተው ወደ አንድ ሰው በመሄድ ሁሉንም አልፎ ሄደ። በኋላ በዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ኢየሱስ ስለ አባቱ መመሪያ ሳይቀበል ምንም እንደማያደርግ ይናገራል። የእግዚአብሔርን ፈቃድ መከተል አስፈላጊ ስለመሆኑ በዮሐንስ 12 ላይ ተጨማሪ መረጃ ይገኛል። አገልግሎት በሰው ፍላጎት ኃይል መመራት የለበትም፣ በመንፈስ ቅዱስ መመራት እንጂ። አገልግሎት ማለት አንድ ለማኝ ሌላ ለማኝ እንጀራ የሚያገኝበትን ቦታ መንገድ ነው። ኢየሱስ በዚያ በተለየ ቀን አብ እንዲፈውሰው ወደ አመለከተው ወደ አንድ ሰው በመሄድ በዙሪያው ያሉትን ስፍር ቁጥር የሌላቸውን ሰዎች አልፎ ሄደ። በዛ ስፍራ ያሉ ሌሎችስ የተቀሩት ለምን አልተፈወሱም? ዛሬም ቢሆን ሰዎች የሚያነሱት ጥያቄ ነው። ኢየሱስ ለገንዳው አካባቢ ለነበሩት ሰዎች ሁሉ ያንኑ ቃል ለምን አልተናገረም? ሁሉም ተነስተው በዚያው ቀን በተፈወሱ ነበር ይላሉ። ሚስቴ ለምን አልተፈወሰችም? ልጄ ለምን አልዳነም? ትዳሬ ለምን አልዘለቀም? ወላጆቼስ ለምን አብረው በትዳር አልቆዩም? ሰዎች ይህን ጥያቄ ያነሳሉ። እግዚአብሔር ሁሉን ማድረግ ከቻለ ለምን ለእኔ ሁሉን አያደርግም ይላሉ። በዚያን ቀን ገንዳው አካባቢ የነበሩ ብዙ ሰዎች ይህ ሰው ተአምር ሲደረግለት አይተው የእኔስ ተአምር ምን ሆነ? እኔ እንደዚህ ሰው አስፈላጊ አይደለሁምን? እግዚአብሔር የሚያስብለት ለዚህ ለአንድ ሰው ብቻ ነው ወይንስ ስለ ሁላችን ያስባል ብለው እንደተገረሙ መገመት አይከብድም። ከሌላ ሰው በተቃራኒ የእናንተ ተአምር እንደተረሳ ወይም እንደተዘለለ ሆኖ ተሰምቷችሁ ያውቃል? ማለትም እግዚአብሔር ለአንድ ሰው የሆነ ነገር አደረገ፣ እኔ ግን አላደረገም ብላችሁ አስባችሁ ታውቃላችሁ? ልናቅ የሚያስፈልገው የሰውን ልብና የአምላክን ዕቅድ የመረዳት አቅማችን ውስን ነው። በዚህ ምድር ላይ በሕይወታችን ውስጥ ምክንያታዊ የማይመስሉ ብዙ ነገሮች ይኖራሉ። የእግዚአብሔርን መንገድ በማንረዳበት ጊዜ ጊዜው መጥፎ ቢሆንም እንኳ እርሱ መልካም ነው በሚለው የእግዚአብሔር ቃል ላይ መጽናት አለብን። አምላክ የሰውን ልጅ አቅም ይረዳል፣ የሰውን ውስንነት ያውቃል፣ ስሜታችንን ይገነዘባል። እርሱ እኛን ፈጥሯልና። እርሱ መልካም ነው፣ ቅዱስም ጻድቅም ነው። በሁሉም መንገድ ጽድቅን ያደርጋል። ባልገባኝ ጊዜም እንኳ እርሱን እተማመናለሁ፣ ምክንያቱም እርሱ መልካም አምላክ ነውና። የእኔ ጊዜ ጥሩ በማይሆንበትም ጊዜ እንኳን እርሱ መልካም ነው። ዳዊት ሲጽፍ በመዝሙረ ዳዊት ምዕራፍ 22 የመጀመሪያውን ቁጥር ኢየሱስ ክርስቶስ በመስቀል ላይ ሆኖ የተናገረው አምላኬ አምላኬ ለምን ተወኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነህ። ቁጥር 2 አምላኬ በቀን ወደ አንተ እጠራለሁ፣ አልመለሰልኝም፣ በሌሊትም እንኳ እረፍት የለኝም። በእስራኤል የተመሰገነ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ፣ አንተም አዳናቸው። ወደ አንተ ጮኹ አመለጡም፣ አንተንም ተማመኑ አላፈሩም። የሐዋርያው ጳውሎስ ወደ ቆሮንቶስ ሰዎች በጻፈው የመጀመሪያ መልእክቱ ምዕራፍ 13 ላይ ዛሬስ ከእውቀት ከፍ አውቃለሁ ይላል። ጳውሎስ በመጨረሻም በዚያ ጊዜ ግን እኔ ደግሞ እንደታወቁ አውቃለሁ ይላል። አሁን እየሆነ ላለው ነገር ያለን ግንዛቤና እውቀት ውስን ነው።
ለዛሬ የመረጥነው የመጽሐፍ ቅዱስ ታሪክ ይህን ነው። ሰብስክራይብ፣ ላይክ እና ሼር በማድረግ የቻናሉ አካል ይሁኑ።